ላስታርቃችሁ። ከማን ጋር የጣላችሁት? ከማን ጋር የተደባበራችሁት? አልናፈቀችህም? አልናፈቀሽም? እስቲ ልጠይቅሽ፣ አታፈቅሪው? አታፈቅራት? ታፈቅረው ልሻል? ታፈቅራት አለ አይደል? ያጋጫችሁ ነገር እኮ ይሄኔ በጣም ከባድ ነገር ላይሆን ይችላል። ማለት ምንድነው? ይቅርታ የማይደረግ ጥፋት አለ እዚህ ምድር ላይ? ይቅርታ አድርጉለት፣ ይቅርታ አድርግላት፣ ይቅርታ አድርጊለት ምናምን ብዬ ስላችሁ አንዳንዶች ከሱ ጋማ መሆን የለብሽም፣ ከሷ ጋማ መሆን የለብህም፣ እንዴት እንደዚህ አርጋ እንዲህ ብሎሽ በዚህ ወጥቶ በዚህ ገብቶ ምናምን ተዋቸው። እነዛ ሰዎች በእናንተ ህይወት ላይ እናንተ ብቻ ወሰኑ እና እነዛ ሰዎች ከእናንተ ጋር አይኖሩ። የምሬን ነው የምላችሁ። ይህን ስላችሁ ያው የጥፋት አይነት አለው። በጣም ይቅርታ አይደለም ሌላ ነገር ሁሉ ሌላ ቅጣት ሁሉ የሚያስፈልገው አይነት ጥፋት ያጠፋ ሰው ሊኖር ይችላል። ግን ተሸነፉ። አንዳንዴ በቃ ዝቅ ማለት መልመድ መቻል በራሱ ትልቅ ነገር ነው። እውነቴን ነው የምላችሁ። እኔ በህይወቴ ላይ አንዳንዴ ከማፈቅራት ሴት ጋር በነበርኩበት ጊዜ እልህኛ ነበረች በሰዓቱ እሷ ማለት ነው። እና እኔ እልህኛ አይደለሁም እውነት ለመናገር፣ እሷ ግን እልህኛ ነች። ከዛ አጥፍታህ ራሱ አጥፍተሻል ስላት አዎ ትላለች፣ ታምናለች እኮ። ኦኬ ምንድነው ይሄ ነገር መደረግ ነበረበት እላታለሁ። አይ የለበት። ታዲያ ለምንድን ነው ይቅርታ ማጠየቅ ስላት በቃ ይቅርታ ምናምን አለ የሆነ ማንነት አለ በቃ የሚይዝ ምናምን። ምናልባት እናንተ ጋር የሚያጋጥማችሁ አላውቅም። ሴቶች አንዳንዶች እንዲህ ናቸው፣ እልህኛ በቃ እኔ አላጠፋው እሱ ነው ያጠፋው፣ እሱ እንዲህ ባያደርግ ኖሮ እኔ እንዲህ አላደርግም ነበር። እሱ እኮ ባለማስተዋል ሊሆን ይችላል ያጠፋው፣ በእርግጥ አውቆም ሊሆን ይችላል ያጠፋው ምናምን። ግንስ በቃ መቶ ራሱ ይቅርታ ይጠይቀኝ መቶ ራሱ ምናምን። ተው በቃ ተው። ይቅርታ መጠየቅ ትልቅ ነገር ነው። እውነቴን ነው የምላችሁ። የምታፈቅሩትን ሰው ታድናላችሁ፣ ታተርፋላችሁ። ይቅርታ ሳትጠያየቁ በመሃል ተኮራርፋችሁ የምታሳልፉት ጊዜ እልህ ነው የሚጨምርባችሁ። በመካከላችሁ ክፍተት ምን የሚባል አባባል አለ መሰላችሁ? መጽሐፍ ቅዱስ ላይ ተቆጡ ግን በቁጣችሁ ፀሐይ አይግባ ይላል። አይደር አንዳንድ ጉዳዮች በቃ ታሳድሩት። ባደረ ቁጥር የሆነ የመረቀዘ ምናምን ነው የሚሄደው። ጥሩ አይደለም። እልህ ይበቃል። በቃ አለቀ። ተወጇልሽ አይደለ? ታፈቅራት አለ አይደለ? ታፈቅሪዋለሽ አይደል? አልተግባባችሁም። እሷ አጠፋ ወይስ እሷ ነች ያጠፋችሁ? አሳዘነችህ? አሳዘነሽ? በደለችህ? በደለሽ? እኮ ልጠይቃችሁ፣ አንተ እሷን ከምታፈቅርበት ይበልጣል የሷ በደል? ልብሽ ውስጥ ካለው ፍቅር ይበልጣል የሱ በደል? ከሱ ጋር መኖር አትፈልጊም? ከሷ ጋር መኖር አትፈልግም? የልጆችህ እናት እንድትሆን አትፈልግም? የልጆችህ አባት እንዲሆን አትፈልጊም? እባክሽ ይቅርታ አድርጊላት። በቃ ይቅርታ አድርጊላት። ታዩ እኛ ሰዎች እንደነገርኳችሁ ነው። እልህ አለብን፣ አልሸነፍ ባይነት፣ ግትርነት ምናምን አይጠቅሙም። እነዚህ ነገሮች ማንንም አልጠቀመም፣ ጎድቷል፣ ለማንም አልጠቀመም። ስለዚህ እባካችሁ በቃ ዛሬ እስቲ ደውይለት። አትሞቺም። ምን ክብሬ ምናምን ታዩ እንዴ? የምታፈቅሩ ሰው ጋር ክብሬ እንዴ? አምላክ ሆኖ ሳለ አይደል እንደሚለው የባሪያን መልክ ያዘ የሚለው መጽሐፍ ቅዱስ። እኛን ለማዳን እኮ ነው ሰው ነው ምን እንጂ ሰው